እንኳን ደስ አላችሁ፣ እንኳን ደስ አለን። አንገት የተፈጠረው ለምንድን ነው? አንገት የተፈጠረው ለምንድን ነው? አንገት የተፈጠረው ዞር ብሎ ለማየት ነው። እንደዚህ አይደል? ወደ ኋላ ዞር ብለን ስናይና ዛሬ ወደፊት ስንመለከት ይለያያል አይደል? የኋላው ከዛሬው ይለያል፣ የዛሬውም ከኋለኛው ይለያል። የመሰረት ድንጋይ የህንጻ መሰረት ዛሬ በብፁዕ አባታችን ተባርኮ ተቀምጧል። እኛ እስከዚህ ድረስ ነው እንግዲህ እግዚአብሔር የፈቀደልን። ካሁን በኋላ ያለውንም የሚያውቅ እሱ ነው። እርጃ ጉዞ የሚጀመረው አንድ ተብሎ ነው። ለህንጻ ቤተክርስቲያኑ ስራ ይሄ የመሰረት ድንጋይ ዛሬ በብፁዕ አባታችን ተባርኮ ተቀምጧል። ዛሬ የተከናወነው ይህ ቡራኬ መጽሐፍ ቅዱስ የሚያስተምረን የሚያስረዳን ነው። ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 6 ጀምሮ እንዲህ ይላል። ናሁ እሰይም ውስተ ጽዮን እብነ ማእዘንት ህሪተ ወክብርተ ወዘየአምን ባቲ እይተሃፈር። እነሆ በጽዮን የተመረጠችውንና የከበረችውን ድንጋይ አስቀምጣለሁ፣ በእርሷ የሚያምን አያፍርም ይላል። የተከበረችውን የተመረጠችውን የተቀደሰችውን የማዕዘን ራስ ወሰን የሆነችውን ድንጋይ አስቀምጣለሁ፣ በእርሷ የሚያምንም አያፍርም። ይህን ቅዱስ ጴጥሮስ የተናገረው በብሉይ ኪዳን የነበረው ነቢየ እግዚአብሔር የሚባለው ኢሳይያስ ነቢዩ ኢሳይያስ የተናገረውን በምዕራፍ 28 ቁጥር 16 ላይ ቤታችሁ ስትሄዱ አንቡ። እንዲሁ የተመረጠችውን የከበረችውን ድንጋይ አስቀምጣለሁ፣ በእርሷ የሚያምንም አያፍርም ብሏል ኢሳይያስ። የኢሳይያስን በብሉይ ኪዳን የተነገረውን በሐዲስ ኪዳን ደግሞ ቅዱስ ጴጥሮስ አረጋገጠ። አሁን ይሄ ስናየው ድንጋይ ይመስለናል አይደል? የተከበረ የመረጠ እግዚአብሔር ለዚህ አገልግሎት መቼስ ሁሉም ነገር እግዚአብሔር ሲመርጠው ነው ለአገልግሎት የሚለው። ከሰውም ተመርጦ ለአገልግሎት፣ ከእንጨትም ተመርጦ ለአገልግሎት፣ ከድንጋይም ተመርጦ ለአገልግሎት፣ ከእንስሳትም ተመርጦ እኮ ለመስዋዕትም ይገባል። ስለዚህ ይሄንን መርጦ ዛሬ እግዚአብሔር አስቀምጧል። ለምን? ለተቀደሰ ስራ አገልግሎት። የሚያምንባትም አያፍርም ነው። ከዚህ በኋላ በዚህ መሰረት ላይ የምትሰራው ቅድስት ቤተክርስቲያን ናት። ቅድም ብፁዕነታቸው ያነበቡት ቃለ ወንጌል የሚያስረዳን ይሄ ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ያነበውልናል፣ ሰምተናል። ቅዱስ ጴጥሮስን አንተ መሰረት ነህ፣ በአንተ መሰረትነት ላይ ቅድስት ቤተክርስቲያንን እሰራለሁ። ይችን ቤተክርስቲያን የሲኦል ደጃፎች በሲኦል በር ላይ የሚቆሙ ማለት ነው፣
አጋንንት አያነዋውጧትም፣ አይችሏትም፣ ይፈትኗታል፣ አያሸንፏትም። አንተ ብፁዕ ነህ። ቀጥሎ ደግሞ የመንግሥተ ሰማያት መክፈቻ ቁልፍ ሰጥቼሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል ብሎ ይህንን ስልጣን የሰጠው በዚች መሰረትነት ነው። በዚች መሰረት የሚያምን አያፍርም ማለት በዚች ቅድስት ቤተ ክርስቲያን የሚኖር የእግዚአብሔር የሥላሴ ልጅነት ያገኘ ከሥላሴ አንድነት የተሳተፈ እንዲሁም በአንዲት ቅድስት ቤተ ክርስቲያን አምናለሁ የሚል ክርስቲያን ለዘላለሙ አያፍርም። በዚች የሚያምን ማለት ነው። ይሄ የእምነት መነሻ ነው። የእምነት መሰረት ነው። የሚያምንባት አያፍርም ማለት። ስለዚህ ይቺ ቅድስት ቤተ ክርስቲያን የተመሰረተችው በአባቶቻችን በሐዋርያት ትምህርት መጀመሪያ በኢየሱስ ክርስቶስ አማካኝነት በሐዋርያት ላይ ተመሰረተች። ሐዋርያት ደግሞ በትምህርታቸው በተጋድሏቸው በታማኝነታቸው አረጋግጠው እስከዚህ ዘመን እንድትደርስ አድርገዋል። እኛ ደግሞ ዛሬ ተረክበን ቀጣዩን ቤተ ክርስቲያን ለመስራት፣ ለማስፋፋት፣ ለማጠናከር የመሰረት ድንጋይ በብፁዕ አባታችን አማካኝነት ሊቀመጥ ሆኗል። ይህንን ያደረገ እግዚአብሔር አሁን ዛሬ መሰረቱን ያስቀመጠ በብፁዕ አባታችን አማካኝነት ለሐዋርያው ለቅዱስ ጴጥሮስ ለሐዋርያ ስልጣን የሰጠ አንተ መሰረት ነህ ሲል እናንተ መሰረት ናችሁ እያለ ነው። ብፁዕ ይላል እዛ ላይ ብፁዕ ነው ምስክርነት ስለሰጠ ነው። አንተ የሕያው እግዚአብሔር አብ ልጅ ነህ። ዓለም የሚለው ሌላ ነበር። ዮሐንስ ነው፣ ኤልያስ ነው፣ ከነቢያት አንዱ ማን ይለኛል ብሎ ጠይቆ ነው። ሐዋርያትን ሰብስቦ ሰዎች እኔን ማን ይሉኛል፣ ዓለም እኔን ማን ይለኛል ብሎ ሲጠይቅ ዓለም የሚለውን ነገሩት። እናንተስ? እኛማ የሕያው የእግዚአብሔር አብ ልጅ ነህ ብለን ነው ምናምነው። ለዚህ ነው የተከተልንህ። ቅዱስ ጴጥሮስ ይህን ሲል አንተ ብፁዕ ነህ። ይህንን የገለጸልህ ስጋዊ ደማዊ ዕውቀት አይደለም፣ ምድራዊ ዕውቀት ምርምር አይደለም። የሰማይ አባቴ የእግዚአብሔር አብ ልጅ ነህ ሲለው እሱም ደግሞ ሲያረጋግጥለት ሰማያዊ አባቴ ነው የገለጸልህ። አንተ ብፁዕ ነህ። ዛሬ አንዳንድ ወገኖች ብፁዕ አያስፈልግም ይላል። ብፁዕ ብሎ ሐዋርያት ብፁዓን ተብለው እንዲጠሩ የፈቀደ የቤተ ክርስቲያን መሰረት ነው። ይህችን ቤተ ክርስቲያን የመሰረተ ማለት በሐዋርያት ትምህርት ላይ በሐዋርያት እምነት ላይ የመሰረታት ነው። ለዚህች ቤተ ክርስቲያን ለዚህች መሰረት መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ውሏል። ዘእንቲሃ ለቤተ ክርስቲያን ተጸፋይከ ውስጥ ከመ ትቀድስ። ስለ ቤተ ክርስቲያን ብለህ በመስቀል ላይ ዋልክ ትቀድሳት ዘንድ፣ ትባርካት ዘንድ፣ ታጸናት ዘንድ ብሏል ሊቁ። ስለዚህ ይህችን ቤተ ክርስቲያን የሰጠን እግዚአብሔር ነው። የመሰረቱ ባለቤት እግዚአብሔር ነው። ራሱ ኢየሱስ ክርስቶስም መሰረት ተብሏል፣ አለት ተብሏል። ይህችን ቤተ ክርስቲያን የመሰረታት በራሱ ፈቃድ ነው፣ በደሙ ነው የቀደሳት ያጸናት። እሱ ባይመሰርታት ቤተ ክርስቲያን እዚህ ዘመን ተጉዛ አትደርስም ነበረ። ብዙ ፈተና አሳልፋለች።
እቺ ቤተ ክርስቲያን ለሰዎች ልጆች የምትጸልይ፣ ለሀገር የምትጸልይ፣ ለመንግስት ባለስልጣናት የምትጸልይ፣ ለዝናሙ የምትጸልይ፣ ለተዘራው ዘር የምትጸልይ፣ ለህሙማን የምትጸልይ፣ ለችግረኞች የምትጸልይ፣ በመንገድ ለሚጓዙ የምትጸልይ ናት። ለዚህ ነው ብዙ ፈተና ቢገጥማትም የምታደርገው ጸሎት ይጠብቃታል። የምታደርሰው ጸሎት ወደ እግዚአብሔር ደርሶ ምላሽ ይሰጣታል። በዚህ በዘመን እቺ ቤተክርስቲያን ትፈተናለች አይደል? አይችሏትም ነው የተባለው። አያሸንፏትም ነው የተባለው። ቤተክርስቲያን ተሸንፋ አታውቅም፣ ትፈተናለች እንጂ መሰረቷ ጽኑ ስለሆነ የሚያምንባትም አያፍርም ነው የተባለው። እምናምን ክርስቲያኖች በቅድስት ቤተክርስቲያን በአንዲቱ ቅድስት ቤተክርስቲያን የምናምን ክርስቲያኖች አፍረን እናውቃለን? በቤተክርስቲያን ተመልከቱ። የሚያምኑባት አያፍሩም ተባለ። አናፍርም ነው። እስካሁንም አላፈርንም፣ ወደፊትም አናፍርም። የሚተካውም ትውልድ አያፍርም። መስራቿ ኢየሱስ ክርስቶስ ስለሆነ ከቤተ ክርስቲያን እግዚአብሔር ተለይቶ አያውቅም። ብዙ ፈታኞች ተነስተዋል። ቤተ ክርስቲያንን ለማሳደድ፣ ለማፍረስ፣ ለማጥፋት በእሳት አቃጥለዋታል፣ በጦር ወግተዋታል፣ አሳደዋታል። እግዚአብሔር ግን ኃይል ብርታት ጸንቶ ጽናትን ሰጥቶ አቆይቷታል። አልተሸነፈች። ትዘጋ ትጥፋ ብለው የተነሱ መሪዎችን ሁሉ አሳልፋ እነ ዲዮቅልጥያኖስ ክፉ መሪ በቤተ ክርስቲያን ላይ ስደትን ያወጀ ክርስቲያኖችን ያረደ ያቃጠለ ከስራ ያፈናቀለ ከሚሰሩበት ስራ ሁሉ እንዲሰደዱ ያደረገ በዓላቶቻቸውን ሁሉ እንዳያከብሩ ማይቀብ የጣለ ዲዮቅልጥያኖስ እሱን እግዚአብሔር አሸንፏል። ቤተ ክርስቲያን አሸንፋለች። እሱ አልፎ ደገኛው ንጉሥ ደግሞ ቤተ ክርስቲያን አገልግሎቷን እንድትቀጥል የተዘጉ በሮቿ እንዲከፈቱ የተሰደዱ ምእመናን ወደ ቦታቸው እንዲመለሱ በዓላቶቻቸውን በክብር እንዲያከብሩ የሚያደርገውን ደገኛውን ንጉሥ ቆስጠንጢኖስን ያነሳ እግዚአብሔር ነው። ዛሬም ባለማችን እንዲህ አይነት ፈተና አለባት ቤተ ክርስቲያን። ግን መሰረቷ ጽኑ ስለሆነ አትሸነፍም። ይችን ቤተ ክርስቲያን ነው ዛሬ እናንተ የያዛችሁት። ይችን ቤተ ክርስቲያን ጉዞዋን ለማስቀጠል ነው ዛሬ ይሄ መሰረተ ሕንጻ የተቀመጠው። ስለዚህ ጠንክረን እግዚአብሔርን ይዘን ቅዱሳንን ይዘን እመቤታችንን ይዘን የጭንቅ አማላጇ እመቤታችን ልጇ የቤተ ክርስቲያን መስራች የሆነው ኢየሱስ ክርስቶስ ከኛ ጋር ስለሆነ አሁን የተጀመረውን ዛሬ ተጀምሯል። ሕንጻው በመሰረቱ ተጀምሯል። አንድ ብለን ስራውን ጀምረናል። በእርግጠኝነት መኑ ጨርሰን እናስመርቀዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን ካህናት ጀምረው ያልጨረሱት ነገር የለም። ተጀምሮ ይቀራል። እስቲ ይዩ። ኪዳነ ምሕረትን ጀመርን፣ ፈጸምን፣ አስመረቅ። ዱዛ ቅዱስ ገብርኤልን ጀመርን፣ ልናስመርቅ ነው። ይሄ ገዳምስ ታሪኩ የኛ ያልነበረውን እኮ ለኛ ያደረገ እግዚአብሔር ነው። ይሄ እኮ ሌላ ነበረ ታሪኩ። ወደ ኋላ ያልኳችሁ እኮ ይሄ ቦታ በሰው የተናቀ ነበረ። የውሻ ሬሳ መጣያ ተብሎ አልነበረ። ዛሬ ግን የእግዚአብሔር ስም የሚጠራበት መስዋዕት የሚሰዋበት ምእመናን ከእግዚአብሔር ጋር የሚገናኙበት ያውም ገዳም ከገዳም በላይ ምንም የለም።
ይሄንን ያደረገ እግዚአብሔር ነው። በዚህ ደስ ይለናል። እግዚአብሔርን የያዘ ተሸንፎ ያውቃል? ምመና አያውቅም፣ አንሸነፍ። ስለዚህ እግዚአብሔርን ይዘን ዛሬ መሰረቱ ተቀምጧል። እርግጠኛ ነኝ በአጭር ጊዜ ይመረቃል። ሰሪው ሰው አይደለም፣ እግዚአብሔር ነው። መስራቹ ሰው አይደለም፣ እግዚአብሔር ነው። እግዚአብሔር የመሰረተውን እግዚአብሔር የጀመረውን ይጨርሳል። አትጨነቁ ስለ ገንዘብ። ገንዘቡ ከየት መጥቶ ይሰራል ብላችሁ አታስቡ። በሶስት ድንጋይ ነው እችን ቤተክርስቲያን የመሰረታት ትሁን ብሎ፣ ያውም በአንድ ቀን፣ ያውም በቅጽበት ማለት ነው። ታሪክ የሚያስተምረን እንደዚህ ነው። ይሰራል። ለዚህ አካባቢ ቅርስ የሚሆን ዛሬ የጣልነው የመሰረት ድንጋይ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባለቤትነት ብትጀምረውም የሀገር ቅርስ ነው። ነገ ብዙዎች የሚጎበኙት ነው። ነገ ብዙዎች